የነ ቶሎ ቤት ፈረሰ በኮሊደር ልማት አሉ። ነይ ቁጭ በይ እስቲ ምን አለ ያንቺን ሰውነት ባፈረሱት። እንዴት ነው እኔ ካንቺ ጋር ተግባብቼ የምኖረው? እኔ ካንቺ ጋር እንዴት ነው ተግባብቼ የምኖረው? ወይኔ ጨጓራዬ እንዴት ሰው እራት ተጋብዞ ቢጃማ ለብሶ ይጀምራል ጉዞ። እንደው ይብላሽ የአርባ ምንጭ አዞ። እኔ ካንቺ ጋር እኮ ፍቺ ነው የምፈልገው። ምን ቀን ነው እኔ ካንቺ ጋር የተጋባሁት? ምን ቀን ነው እንዴ? እኔ መች ነው ሰው መሆነው? እኔ ለብሼ መች ነው ሰው መሆነው? እሺ አይገርምሽም? አም ጎይንግ ቱ ቦሌ ዘሬጊ ኪንግስ ቦማርሌ። እሺ ቦማርሌ ይገርምሻል እንዴ? ሙታንታ ከቦሌ ስገዛ ቦንዳ ከቦሌ ስገዛ ደሞዝ ያለቀ በዋዛ ፈዛዛ ሀቢቢቲ። እኔ ከሰውነት ተራ ወጣው እኮ። መች ነው የምትንከባከብኝ? ለአባ እነግራችኋለሁ። እኔ ነገ ፍቺ አሪ ካንቺ ጋር አልፈልግም። ደግሞ አትጋጪ ነው ወደዚህ ጋር እዚህ ጋር ነው በዚህ ጋር ነው የምሄደው። አንድ ሲደመር አንድ በትዳር አንድ ነው። እኔ እና አንቺ ተዳምረን ሶስት ብንሆን ምን ነው? ምን እሺ በይ ችግር አለ? አይ ሀቢብቲ ያው ዘ ሞርኒንግ ኢዝ ዌክ አፕ ዘ ራፐር ኢዝ ዋትስአፕ ልልሽ ነበር። ያው በህይወት መንገድ ላይ ነፍስሽ መንገድ ስታ ቀን ቀን ራፐር ነሽ ማታ ማታ ራሳ እንደማለት ነው ሀቢብቲ። ምን እሺ በይ በለው አጣጣውት ምን ተራምጭ ጠቅጠቅል አርክሽ? ኧረ ሆርሞን መዛባት ማለት ጾታ መዛባት ነው መሰለኝ። ሴት አቱኝ የኔና እኔ እኮ ለማለት የፈለኩት አም ጎይንግ ቱ ጀርመን ሙኒክ ኢንጆይ ጃምቦ ጆቴ ባወጣው ሙዚክ ልልሽ ነበር ሀቢብቲ። በወሬ ሱስ ብዛት ከምትጨናነቂ ቀበሌ እየገባን ጃምቦሽን ተጋቺ እንደማለት ነው። አረ ይመቸኛል። አረ እባክሽ ጃምቦ ይመች። አንድ ጥይት ስጋ አፈር ነፍስ ሰማይ አልወድም ማስጠጫ አስመሳይ። እንዴት በኢየሱስ Hey baby girl. Hi Sanam. Hi. You are so very delicious. So ከመሰል እንዴ? Oh, please have it sit please. ቆይ. Preparing እንጀራ I'm not talking ፉገራ by the way. ምን አልክ? የሚያጠግብ እንጀራ ከምጣዱ ያስታውቃል እንደማለት ነው። ይቅርታ አንዴ ስልክ ላውራ። ወይኔም ላውራ ነበር። ኦኬ ሄሎ ሀቢቢቲ እየደወልሽ አታስጨንቅኝ አላልኩሽም? ሰብሰ አሁን እዚህ ጋር ነበርሽ እንዴ? በኢየሱስ እንዴ ቦምቦክላት ምን ታላችሁ? በኢየሱስ ስም ምን ይባላል? ጆኒ ይባላለሁ። ሜላት ይባላለሁ። ወይኔ በስመ አብ ፍራንክ ሰራለሁ ብዬ ወይኔ ቻው በቃ ቻው። ሚዜ እየደገፍሽ ከምታያበሳ ማንቼ ሙሽራ ነው ግርማ ያለው አንበሳ አሉ ሀቢቢቲ። እኔ እንደምደግፈው ክለብ አይነት እኮ ነው ሀቢቢቲ እንዴ። I'm eating everything Sunday will be my wedding ሲባል አልሰማሽም? ያማረኝም በላው ከስር መሰረቱ ቁርስሽን ግን በላሽ ሻሽቱ አይ ሻሽቱ ጉድሽ ፈላ። እኔ እኮ የለንደን ኩራቶች ነን ዋንጫው የኛ ነው ስትይ እኮ የአርሰናል ደጋፊ ስትሆኚ የአእምሮ ጭንቅላትሽ ኬዝ እንዳለብሽ እኮ መጠርጠር ነበረብኝ ሀቢብቲ፣ መጠርጠር ነበረብኝ እኮ እንዴ። ስሚ በገዛ መድፍሽ ተኩሼ ነፍስሽን ከስጋሽ ላይ ነጥዬ ይኸውልሽ ነፍስሽን ሰባተኛ ሰማይ ላይ ነው ምልክልሽ። ናአል ዲነክ ናአል ጡሽ አል ኤምቢሲ አክሽን ሰንዴይ ዊል ቢ ማይ ዲስትራክሽን። ስምሽ ዘነበች ሰቦቃ ባልሽ የዩናይትድ ሁሉም ላይ ጨምላቃ እሁድ መሞቻሽ ነው መዝገቡ አበቃ እንደማለት ነው ሀቢብትዬ። ወይኔ እሁድ እንገናኛለን። አገባሻ ስሬቱ እንደሆነ ላሳዩ። ጸጉሯም የግዢ ነው ዳሌዋም የግዢ ነው። በኑሮ ውድነት ይሄን ሁሉ ንብረት ከየት አምጥተው ነው? መኪናና ሴት ወጫቸው የማአት ሲባል አልሰማም? እኔ አይሆንልኝም ጓዴ። ዘ ቫለንታይን ዴይ ኦፍ ዚስ ይር ዘ ሲንግል ስቶማክ ኢዝ አሉ። ምን የዘመኑ ፍቅር የዘመኑ ፎንቃ እንደ ቻይና ባትሪ ቶሎ ነው የሚያበቃ።
ስትጠራኝ ቤቢ አቢ ሃኒ እስክራች ያልጋል ካልገባበት መኒ ብያል ነገርኩ። ምን ይባላል? My name is Marty. I like your body. I'm from ቃሊቲ እኮ ነው ያለችኝ። እንዴ ስምሽ ማን ነው ስላት አለችኝ ማርቲ። አፍንጫ በሎቲ ከንፈሯ በሎቲ ጌጣጌጥ መሰጫ መስላ የሱቅ መልቲ። እባክህ መብራቱ ዘርጋልኝ ኮረንቲ በጎርፍ ለቅያት እንድገባ ቃሊቲ እንደማለት ነው። አንተ ጸንቶብሃል፣ ሴት ላይ ጸንቶብሃል። ግድ የለህም እንዴ ከአንበሳ መንጋጋ መቼ ወጣል ስጋ። አትደራደርም ጾም ነውም አትልም ወንድማችን ባልጋ አሉ። እንደ ጥቁር አዝሙድ ከዳቦ ስራ ጠፋ። ማነው እባክህ የመኪና ቀይን ማሰራበት ሁነኛ ቦታ ጠቁመኝ አንተ ሰውዬ። በቃ እዛው ነኝ። ታዲያ እንደዛ አትለኝም እንዴ ከመጀመሪያው ጀምሮ? እንኳን ወደ ቺንግ ቻንግ ሬስቶራንታችን በሰላም መጣሽ የኔ ቆንጆ። ደጃፋችን ላይ ነው ቁጭ ያልሽው። ከምሷ ሜኗችን ላይ ውሻ ተገርዞ አይጥ አርግዞ ጊንጥ ተመልጦ ዝንብ ተደፍጥጦ አዞ ተጠምዝዞ ጉማሬ ተገርዞ አህያ ተገርዝሶ ምን ይሁንልሽ የኔ ገሶ። እዚህ ቤት የምትመጡ ሰዎች ደግሞ በቻይንኛ ካልሆነ በቃ ምንም መግባባት አልቻለም። ሼቻ አዞ እንደ ጉማሬሽ ሚክስ ቢዴና ማነው ላንች ሽንጋ ረበስማ ምን ዋና መጡብኝ ዛሬ ደግሞ በእናታችሁ። እሺ በራፋችን ላይ ቁጭ ያልሽው ምን ቡሌ ፍለጋ ነው? የበሬ ወይም በግ ምግብ የለም ወይ? የጾም ምግብ እንኳን ጨርሰናል። ባይሆን ስፔሻል የምለውን ሪኮመንድ ላርግሽ ሀቢቢቲዬ። የበረሮ ቅንድብ በጣዝማ ማር ተለውሶ። በረሮ ቅንድብ አለ እንዴ? የቻይናዋ አላት። የኛ ሀገሮቹ ለምን እንደሆነ እንጃ ተላጭተውት መሰለኝ። ሌላም ተጨማሪ ምግቦች ከፈለግሽ ስፔሻል ምላቸው ልነግርሽ እችላለሁ ሀቢቲ። ፈረስ ከነምላሱ ሙዚቃ ነው ለሱሱሱ የሚባል አለ። ትኋን አስመልሳ ትጨፍራለች ኦሴ ባሳ። ወይኔ የሚገርም ምግብ ነው። የእርግብ አንካሳ ታጅባ በስክሳ ምን ይሁንልሽ የኔ ወላንሳ። ምርጫ ነው ባይዘው። ስስቂ ደግሞ በጣም ነው የምታምሪው ሀቢብቲ። ኦ ማይ ጋድ ነፋስ ልቀበል ብዬ አንቺ እኔ ቆንጆ ሴት ላይ ጣለኝ። አይገርምሽም? ስልኩ ታሽ እስቲ እቺ ላይ ጣላል። ጨዋታ ነው የንግግር ጨዋታዬን ነው ያየሽው። ሌላውን ጨዋታዬን አየሽው። እኔ ቆንጆ ደውልሻለሁ። እሺ እማማ ኢትዮጵያ የጆንዬ እናት እስቲ ፈልጊልኝ ኮንዶሚኒየም ቤት አሉ። ከኋላ ሳይሽ 40-60 ኮንዶሚኒየም ከነመረቁ ሀቢቢቲዬ። ከኋላ ቢሆን ሲል ከፊት ጋዲሴ የባለቤቴ ስም ሌሊሴ ምላሴ አሉ። ማይ ኔም ኢዝ ጆን ባይዘይ። ኦ ማይ ጋድ እንዴት ነው የምታምሪው ሳምሪዬ። ኑሮ ሆኖብኛል አስደንጋጭ መብረቅ። ዘይት ትመርጣለች እየዞረች ሱቅ ለሱቅ እንደኔ ባለቤት አይነት። በዚህ እድሜ አግኝቼ እየተሰቃየሁ ነው ብለሽ ታሚኛለሽ ሀቢብቲ? ወይኔ ዘፊሲዝ ሰርፕራይዝድ ዘወርኪዝ ስፔሻላይዝድ ይላል ፈረንጃውን ሲናደድ እኮ። ምን ለማለት ፈልጎ ነው? መልኳን አሳምራ ቀልታ እንደ ቲማቲም ገልጬ ስሾፋት መሰለችኝ አቶ ተምተም የተባለች የተረገመች ሚስት አግብቼ እሰቃየልሻለሁ። እድሜዋ እኮ ረጅም ነው እኮ በእናትሽ። እርኩስ ሰው እኮ እድሜው ረጅም ነው። ሄሎ እሺ በማይሆን ሰዓት ለምንድን ነው የምትደውይልኝ? ቆይሽ ይኸው ጠዋት ቁርስ ገንፎ ለመስራት ሽንኩርት ከትፈሽልኝ፣ እንጀራ ለመጋገር ግማሽ ዳቤ ግማሽ ኮተቤ የሆነ እንጀራ አብልተሽኝ ይኸው እየተሰቃየሁ ነው በሆድ ቅርጣት። ይኸው ከጠዋት ጀምሮ እኮ ሽንት ቤት 15ኛ የተመላለስ። እሺ አሁን ከሰው ጋር ነኝ፣ በኋላ ልደውልልሽ። አዎ ሰላም። መልኳን አይቼ ባገባትም ሙያ ላይ ምንም የለችበትም እኮ። በቅርቡ ፍቺ ስለማድረግ እስቲ ስልክ ቁጥርሽን እዚህ ጋር ጻፍ ታርጊልኝ። እንዴ ባለቤት ሰባ ፍቺ አደርጋለሁ። ግድ የለም። ኧረ ግድ የለሽም። እኔ ታየው እድሌ ነው። ቤትም አልወጣልኝ ሴትም አልወጣልኝ። በኮዬ ፈቼ በኩል በሰደድ ነው የሚሻለኝ። ወይኔ የከተሜ ሴቶች እርሻ ነው ቂጣቸው። አይን አዋጅ ሆኑብኝ መተባያቸው። የቆመ ያስተኛል አረ እንደው በላቸው አሉ።
ከወዲያ ወዲህ አይኔን ማሳደድ ኧረ አይዘለቅም ያለ ገርል ፍሬንድ ኦሪጂናል ከጠፋ ይገኛል ሰከንድ አንዳሉ ኧረ እንደው የከተሜ ጉድ ምን ኧረ እንደው መገነኔ ጎበዜ እንደው ስሞትልህ ልመርቀህ እንደው የቤታችን ዶሮ ይዘልቃል በጊዜ ኧረ ይጣፍጣል እንድገም አንድ ጊዜ የምትለዋን ይስጥ ጎበዜ አሚን በል አንተ አሚን በል እንጂ ስተኛ እንዳንበሳ ስታማልል እንደዝሆን ሲርገበገብ ያድራል ቂጣ እንደ ራዲዮን የምትለዋን ይስጥ ጎበዜ አሚን በል እንደው ወይ ከተሜ ኧረ ከተሜ ጉዱ ቅጥ ያጣው ጠፍቶ ቂጥ ያለው ተንደላቆ የሚኖርባት ከተማ አዲስ አበባ ዮራን ምንድነው አልኩ እንደው ፈጣሪ ሆይ የሽምብራ ቂጣ ዳርዳሩ መላጣ ከከተሜ ዳረኝ ቀንድ ሳላወጣ አሉ ምን ይባላል እንደው ዳሪ ወይ እንዴ ቆይ ጎበዜ በኋላ ደውልልሃለሁ አንድ ዳል ያየው ኮንታ ልገባ ነው ቆይ ሄሎ ወይ አባብዬ በርሶ መጀን የኔ አባት ምንድነው ጉዳዩ ተጠፋፋን እኮ እኔና እርሶ ግጥም ሲጥም እንደ ዶሮ ቅልጥም ቃሪያ በረኛ ነች ድንች 5 ቁጥር በ60 ዓመት ሚስቴ አንጀቴ ብሏል አልኩኝ እኮ እሷን ፈትቼ ደግሞ ሌላ አጣብሱኝ ብሎት ጭራሽ እንዳልተማርኩ ያወቁ ደብዳቤ ልኩልኛል አይደል አራተኛ ክፍል አማርጬ አሸንዳ ስራ እንደጀመርኩና ኦቨርታይም ፈረስ ቂጥ እንደማጥብ ያውቃሉ እኮ ምንድነው መነጋገር አለብን እንደዚህ ብለን ሄሎ ዝም ብለው በቃ ወከላ ነው ማን ላስነብ ቅርታናት ከሀገር ደብዳቤ ተልኮልኝ ነበር ካላስቸገርሽ ታነግሪኛለሽ ቅርታሽ በጣም ረበሽኩ ግን ከነባብ ላይ በጣም ቅርታ ልጄ ለጤና እንደምን አለ የምትወዳት ልጅ የግል ለማድረግ በቂ ገንዘብ እንደሌለክ አምረክ ብትነግረኝም ያለበት ሁኔታን ከግምት ውስጥ በማስገባት መፍትሄውን በደብዳቤ አድርጌ ልልክልህ ወሰንኩ የኔ አባት ምክንያቱም በገንዘብ ምክንያት የምታፈቅራትን ሴት እንድታጣ ስላልፈለኩኝ ልብ በል ልጄ ከምታፈቅራት ልጅ ውጪ ይህንን ደብዳቤ ማንም እንዳያነበው ምክንያቱም ይሄን ደብዳቤ ያነበበች ሴት ላንተ ያላት ስሜት ወዲያውኑ ይቀየርና ታገባታለህ የተመኘውንም 16 ልጅ ትወልዳላችሁ እንጂ 16 ልጅ እንጂ ወንፊት ነሽ ምን 16 እንዴት ነው የሚሆነው እኔ እንዴት ትችያለሽ እችላለሁ ወይ ሰው አገኘው ቆይ የኔ እናት ምንድነው የማህል እንዴ ወይ the summer is coming September is running አልተሳሳትኩ ማለት ምን ያው ክረምቱም ደረሰ ጳጉሜ መጣሰይ መስከረም የሚጠባው ደረትሽ ላይ ነው ወይ የተባለላት ሴት እኮ ያገኘት ያ ተጫዋች መሆንማ ተጫዋች ነኝ እንደውም ስለ ጨዋታ ካነሳሽ አንቺ ራሱ ደርባባ ነሽ የኔና አንደበትሽ ማር ነው ጥርጽሽ 8 ቁጥር ጨዋታ ላይ አጥቂ ስሜ ነው አሸብር ማለት የኔ እናት በጣም ቆንጆ ከተሜ ሴቶች ለቆንጆ ቤት የወንዶች ጉዳይ የሚቆራበት ምርጥ አባላቸው ወይኔ ምን ነው እኔም እንደሱ በእናት ክራሽ የሚለውን ፊልም ባየው ዳይ ኤክሰርሳይዝ ናይት ፍርክስ ቀንጠስራችሁ መቸመር ማለት ራስን ጠብቆ በስፖርት በመገብ ወንድ ልጅ ማጠብ ከኪስ ላይ ገንዘብ እንደማለት ነው ከተሜ ሴቶች ደጉር ናቸው መቼ ዋናው ፍቅር ያው ዋናውማ ፍቅር ነው ለሴት ልጅ ደግሞ ያው ማንነቱ አይደለ ክብሯ ዋናው እሱ ነው መቼ ያው ስለ ፍቅር አንዳንድ ነገር እንደው ብትነግሪኝ ስልክሽን እየሰጠሽኝ ፍቅረኛ ነሽ ምን ይባላል ሂጂ እኔ አንቺን ለመድፋት ከማሰብ በፊት ፍቅረኛሽን የኔ ድፋኝ ተንቀልቅዬ ነው ይሁን እስቲ ገና ለገና ዳሌዋ አድጓል ብለሽ እንቅልፍ ሳተኛ አደርሻል አንቺ ቆሪማ እንዴ ኦ ማይ ጋድ
እኔ እኮ ግርም የሚለኝ ማማሲታ ሲኞሪታ ባፋንኩሎ ጀዝበሽ ቀረሽ አይንሽ ተኳኩሎ የምትባየዋ ሴት ሆነሽ ከኔ ጋር መፎካከርሽ እኮ ነው በጣም ግርም የሚለኝ። ሹገርሽን ቀማውብሻ ተንቀጠቀጥሽ። ኧረ በእናትሽ ዝም በይ። ሶሪ ኢዝ ዜር ኤኒዌር? ቴንክ ዩ ኦኬ። ኦቲ ትሰሚኛለሽ? አንቺ ማለት እኮ ክረምቱም አለፈ ፀሐዩ ወጣ ሰይ መስከረም የሚጠባው ደረትሽ ላይ ነው ወይ የተባለለሽ ልጅ ሆነሽ ከኔ ጋር መፎካከርሽ እኮ ነው። ኦቴ አሉ። እኔ እኮ ሚሚ ነኝ ሚሚ። ይቅርታ ከሰው ጋር ነኝ። አይ ኮል ዩ ባክ ሌተር ኤኒ ፕሮብሌም ኢን ማይ ቪሌጅ እንዴት እንዳልሽኝ እጅ ሶሪ በኋላ ደውልልሻለሁ። ሰው አቅሙን እኮ አይቶ አይኖርም። ይቅርታ በጠበጥኩ። ችግር የለም። ሴት በሴት የሚቀናበት ጊዜ ደረስን እኮ። ኦ ማይ ጋድ በጣም ያሳዝናል። በጣም ምን አይነት ጊዜ ላይ ነን? በእናት ይቅርታ በጠበጥኩ አይደል ነው እንጂ የታባልክ ሄድና ጭር ባለ ወንድሜ ለፍቅረኛ ስጦታ ስትገዛ ለእናትህ መግዛትህ እንዳትረሳ። ቴንክስ ቤብ ከማለት ተባረክ ልጄ ማለት ይበልጣልና። ወይኔ ጭንቅላት እንዴ ቤብ እህቴ እድለኛ የሆነች ሴት በ19 ዓመቷ አግብታ በ21 ዓመቷ ትወልዳለች። እንዳንቺ አይነቷ እድለቢስ ደግሞ በ35 ዓመቷ ስልኬን ማን ሰጠ ትላለች። እንዳንተ አይነቱ ጉቶ ደግሞ በ40 ዓመቱ ቤት ይዘፈዘፋል። ማይ ሚስቴን ባየው ቁጥር ሆዴን ይቆርጠኛል፣ ዘወትር አንቺ ጋር ያመላልሰኛል። ልቤ ላይ ነክሰሽ ኦአርኤስ ሆነሻል፣ በውሃ በጥብጠህ ጠጣትም ይለኛል። ኦ ማይ ጋድ ዘ ኤግዛምፕል ኦፍ ቦሌ ዛሲስ ጉለሌ መከረኛው አይኔ ገባልሽ ሸጎሌ እንደማለት እኮ ነው። እንዴት ነው የምታምረው አንቺ? ለምንድን ነው ግን እንደዚህ ደምቦጭቦጭቦጭ ያለች ሴት ሳይ ሰውነቴ እንዳለ ሾክድ የሚሆነው? ለምንድን ነው ያልገባኝ ነገር እኮ እሱ ነው። ለከጀመኞቹ ስጋ ለሰውነት አሉ ነቆራ ሎፍራም ሰው ሱሱ መከራ ነው ፈሱ እንደሚባለው ነው። አሴሊ ሰምተህ ነው? ጆኒ ይባላል። ባይዘው ማር ትምሽ እንደመልክሽ ከሆነማ መላ ማርም ደስ የሚለው ከዳቦ ጋር ገነው ሞላ ሱገስቼ ልምጣ ከሰፈፉ እንድበላ። እንደዚህ ነው ስላንቺ ያለኝ ፍቅር ወዴት ብሎ እንደዚህ ነው ጎተተኝ እኮ ሀቢቢቲ። በእውነት እኔና አንቺ ብንጋባ ግን አስበሽዋል? ምን ኖሮ እኔና አንቺ ብንጋባ አስበሽዋል? ግን እኔና አንተ እኮ እኔና አንተ የስ አሁንና ጠጋው እኮ ነው የሚመስለው። ለምን ራሱ ብቻ ተናችክል ተገናኙ ልታስብል የላስ የሰዓት ልታስከፋይ እናቱ 30 የሆነው እኮ በምክንያት ነው። ነዳሹ አልሽ እኮ ለመጣው እንጀንጀና ስልክሽን ሰተሽኝ በዛው ብንቀጥል አይሻልም? በአካል ልችልሽ አልቻልኩም። 09 ያው ብዙ ሰው ይመኘዋል። ያው ያስኩት እኔ ነኝ 09 ይከፋል ይባላል። የምን ወለልኝ ሂጂ እናት ሂጂ። በስማ ችሎሻል በእውነት